ረጡትሽን ዞር አድርጊው ተለቅ ቢል እንደዚህ አጣፋልህና ወደ ኋላ እንዲሄድ አድርገው ነበር። አንሶ እኮ ነው ወዴትም ልደብቀው አልቻልኩኝም። ብዙ ቆሞ ቀር ሴቶች በስተዋል ጸባያቸውን አሳምሮ ፕራውድሊ ቆሞ ለመቅረት ነው ፕላኔ። ኦርቶዶክሶች የቴዲን ዘፈን ጓግቶ እየጠበቁ ነው። እኛ ጴንጤዎች ግን ኢየሱስን በጉጉት እየጠበቅን ነው። ምን ትያለሽ? መጥፎ ነገር ለማስወራት እኔን አታስቸኩለኝ። እኛም ከምንም ነገር በላይ የምንጠብቀው ሙሽራውን ክርስቶስን ነው እንጂ ሌላ አይደለም። አሁን ብናገር እዚህ ማኖር ታስነካ ነው። ይሄድክ እባክህ የመራጣ ልጅ። ሽንት ቤት ደግሞ በሁለቱም ያቀያየርኩ መሽናት እችላለሁ። ተኝቼ መታጠብ እችላለሁ፣ ቆሜ መታጠብ እችላለሁ። ሁሉም የኔ ነው። ማንንም ተከፍቶ ራሱ ባዶ እጁን ነው የሚያለቅሰው። እኔ ሚሊዮን አጥፌ እንዳለቅስ ያረከኝ ብቸኛ ሰው እኮ ነው ከኔ አባት። ማይክራሾ የስራሽ ምንድነው ግን? መዞር መገናኘት ይችላል፣ በግል ማናገር ይችላል። ሰው ለምን ይሄን ነገር መደረግ ልክ ነው ወይ ብሎ መጠየቅ ይችል ነበር። እሱን አላደረገም። እሱ የፈለገው ምንድነው ሶሻል ሚዲያው ላይ መጥቶ ሶሻል ለምን እነሱን ቢያናግራቸው ትክክለኛና ግልጽ የሆነ አስተያየታቸውን ይሰጡት ነበር። እንደ ምእመን ትክክለኛ አስተያየት ይሰጡት ነበር። ግን እሱን አይደለም የፈለገው። ልጅቱን አሸማቆ በበፊት በነበረችው ማንነት አሸማቆ ይሄን ስራ እንዳትሰራበት በግሉ የመቆጣጠር ፍላጎት ነው ያሳየው። ይሄን የማድረግ ደግሞ መብት የለውም። እሱ ማን ነው ጻድቃን ያደረገው? ለሱስ ይሄ ማስታወቂያ እንዲሰራ የጻድቅ ምስክርነት የሰጠው ማን ነው? ሁላችንም እኮ የተሸፈነልን ማንነት አለን። አጽያታችን በየግንባራችን ቢጻፍኩ ማንንም ሰው ወጥቶ አደባባይ ላይ የመዋል እንትን ራሱ የለውም። ሁላችንም እንከን አለብን። ማንንም እሱም ቢሆን ንጹህ አይደለም። ገብቷችሁ? ግን እኛ እግዚአብሔር ሸፍኖን ነው ችሎን ነው በቃ በበረከቱ ሸፍኖን ነው የሁላችንን እሱ ራሱን ጻድቅ አድርጎ ትንሽዬ ወርድ ተጠቅሟል። እኔም ኃጢአተኛ ነኝ። እቺ ከቨርመንት ናት። ይሄ በማር የተለወሰ መርዝ ይባላል። እንደዚህ አይነት እንትን ገብቷል። ለምን ብለን ጣታችንን እንዳንቀስርበት ራሱንም እንደ ኃጢአተኛ አድርጎ አቀረበ። ይሄ ስሜት የሚሰማው ሰው ቢሆን ኖሮ እኔም ኃጢአተኛ ነኝ ብሎ ቢል ኖሮ እቺ ልጅ በስነ ስርዓት በውስጥ ማውራት ይችል ነበር። አደባባይ ላይ ወጥቶ የገደለ ባለጌን የገደለ ጸደቀ ብሎ ለኛ ለእናቶች መግደልን እንደ ማስታወቂያ ይሰራልንም። በቃ እኔ ልጆች እናት ነኝ። ባለጌ ልጅ ሲኖረኝ ልጄን ልቆጣው እችላለሁ፣ ልገጽጸው እችላለሁ፣ ልመክረው እችላለሁ፣ ላስመክረው እችላለሁ። በሃይማኖት ቦታ ወስጄ ልጄን እንዲታረም ላደርግ እችላለሁ እንጂ ልጄ ባለጌ ስለሆነ ልግደል ብዬ አልመጣም። ይሄን ራሱ በድፍረት መስራቱ ወንጀል ነው። መግደል እንደ ጽድቅ ይሄ በነገራችን እያንዳንዳችን የምንናገራት ንግግር ጥሩ አይደለችም። ንግግራችንን ማረም አለብን። ራሳችንን መገጸጽ አለብን። ሰዎች ላይ ጣታችንን ስንቀስር በምን አይነት መንገድ ነው ሰዎችን የገጸጽናቸው ብለን ራሳችንን ማረም። ስለዚህ እሸቱ ባንድም በሌላም እቺሊ ስብርብር አድርጎ ከጨዋታ ውጭ የማድረግ እቅድ እንጂ ያመጣው ለቤተክርስቲያኗ ማስቦ አይደለም፣ ለምእመኑን ማስቦ አይደለም፣ ምንም አይደለም። ያገናኛቸው ጥቅም ነው። ስለዚህ ያችን ጥቅም መጣችበት። በዚህ መንገድ አርጎ እቺ ልጅ ከጨዋታ ውጭ ማድረግ ፈለገ። እኔ የተረዳሁት ይሄ መንገድ ነው። ስለዚህ እንደ ሴትም እንደ እናትም ሆኜ ሳስበው ትክክል ያልሆነ ስራ ነው እሺ የሰራው ስራ።